ኢትዮጵያውያን ቲክቶከሮችን በፊት ገጹ ላይ ይዞ የወጣው የዓለማችን ቁጥር አንድ የዜና አውታር የሆነው ቢቢሲ ኒውስ በኢትዮጵያ ውስጥ ቲክቶከሮች እየታሰሩ እንደሆነና በርካታ ውዝግቦች እየተነሱ እንደሆነ በዜናው ላይ ይዞ ወጥቷል። በተለይም ደግሞ በጃኒና በአዶናይ ዙሪያ በርከት ያሉ ማብራሪያዎችን ይዞ የወጣው ቢቢሲ እንደሚታወቀው አዶናይ ከታሰረ በኋላ ኢትዮጵያ ውስጥ በርካታ ውዝግቦች ተነስተው እንደነበር የሚታወስ ነው። የአዶናይ ወላጅ እናትም ለቢቢሲ ትግረኛ የሰጠችውን ቃለ ምልልስ መሰረት በማድረግ ነው ቢቢሲ ይህንን ዜና ይዞ የወጣው። በተለይም ደግሞ በአዶናይ ዙሪያ በርካታ ዝርዝር ሀሳቦችን ይዞ የወጣው ቢቢሲ ወግ አጥባቂዋ ሀገር ኢትዮጵያ ሲልም በዜናው ላይ ይዞ ወጥቷል። የፋሽን የስፖርት እንዲሁም ደግሞ አነቃቂ የሆኑ የሶሻል ሚዲያ ኢንፍሉዌንሰሮችን የኢትዮጵያ ፖሊስ ሰብስቦ እንዳሰረ ነው ቢቢሲ በዜናው ላይ ይዞ የወጣው። እንደሚታወቀው የአዶናይ መታሰር ተከትሎ ዲቻ ቮይስ እና ነጻነትን ጨምሮ የተለያዩ አዶናይ የሚያግዛቸው ሰዎች እንዲሁም ደግሞ ህጻናቶች እንግዲህ በለቅሶ እየተማጸኑ እንዲሁም ደግሞ አዶናይ እንዲፈታ ጥያቄ ማቅረባቸውንም ቢቢሲ በዜናው ላይ ይዞ ወጥቷል። ቲክቶከሮችና የማህበራዊ ሚዲያ አንቂዎች ከአዲስ አበባ ሰላምና ጸጥታ ቢሮ ጋር መወያየታቸውን ቢሮ አስታውቋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ዘላቂ ሰላምና የህዝብን ስነ ምግባር በማስጠበቅ ዙሪያ በዛሬው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎችና ቲክቶከሮች ጋር ወሳኝ የሆነ ውይይት አድርጓል። በውይይታቸውም የቢሮ ኃላፊ የሆኑት ክብርት ወይዘሮ ሊዲያ ግርማ እንዳሉት ሚዲያ አራተኛው መንግስት እንደመሆኑ መጠን አግባብነት የሌላቸውን ጉዳይ በመተው ሀገርን በሚያቀና መልኩ በጋራ መስራት እንደሚገባም አሳስበዋል። ክብርት ሊዲያ አክለውም የብልጽግና ፓርቲ ኢትዮጵያዊነትን መሰረት አድርጎ የእኛነት እሳቤን በመያዝ ሁሉንም ብሔር በእኩልነት የሚይዝ መንግስት እየመራ መሆኑን ገልጸው ትውልድን ከትውልድ የሚያሻግር የሀገር ግንባታ ላይ አብሮ መስራት አስፈላጊ እንደሆነም አስገንዝበዋል። በመድረኩ ላይ የተሳተፉ የማህበራዊ ሚዲያ ተወካዮች በበኩላቸው የሀገርና የዜግነት ግዴታቸውን ለመወጣት እንዲሁም በትውልዱ አስተሳሰብ ላይ የተሻለ ንቃተ ህሊና በመፍጠር እንደሚሰሩ ዝግጁ መሆናቸውን ገልጸዋል።